ሰላም ሰላም ውድ የዩቲዩብ ተከታታዮቻችን እንዴት ናችሁ? ጂኬሲ ፋሚሊዎች ነን። በጣም አሪፍና ጠቃሚ በሆነ ቪዲዮ መተንላችኋል። አይላሽና አይብሮ ሆምሜድ ማሳደጊያ ነው። የሚያስፈልገን አንድ የሻይ ማንኪያ ግሎቭ ቅርንፉድ እና አንድ የሻይ ማንኪያ ጥቁር አዝሙድ ነው። በዚህ መልኩ እንደዚህ ካረጋችሁን በኋላ ቀነስ ያለ እሳት ላይ ሞቅ ሞቅ ታረጉታላችሁ ማለት ነው። ይሄንን እንትኑ ግሉቭን እና ጥቁር አዝሙዱን እንደዚህ ቀነስ ባለ እሳት ላይ ሞቅ ሞቅ ማድረግ ነው። ሞቅ ሞቅ ስታረጉ እንዳያርባችሁ ተጠንቀቁ። ማረር የለበትም። ይህን ውህድ ብዙ ጊዜ የሚጠቀሙት አረቦች ናቸው። በጣም ለውጥ እያገኙበት ያለ ውህድ ነው። ብዙ ዩቲዩበሮችም እየሰሩበት ያለ አሪፍ ውህድ ነው ማለት ነው። እንደዚህ ሞቅ ሞቅ ካለልን በኋላ በረድ ሲል መፍጫችን ውስጥ እንከትና እንፈጨዋለን። መውቀጥም ትችላላችሁ። ዋናው ዱቄት ነው የምንፈልገው። እንደዚህ አድርገን እንፈጨዋለን። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። እንደዚህ እንፈጭና ዱቄት ሲሆንልን ክዳን ያለው እቃ ላይ እንገለብጠዋለን። ዱቄቱን እቃችሁ ግዴታ ክዳን ያለው መሆን አለበት። እንደዚህ አድርገን ካዘጋጀነው በኋላ ዱቄቱን አንድ አነስ ያለ ሽንኩርት ቀይ ሽንኩርት እናመጣና የቀይ ሽንኩርቱን ውሃውን ነው የምንፈልገው። ልጠን በመፈቅፈቂያ ከፋቅነው በኋላ ውሃው ይወጣልናል። እንደዚህ አድርገን በመፈቅፈቂያ እንፈቀፍቃለን። ብዙ ጊዜ ሆምሜድ ነገር ብትጠቀሙ በጣም አሪፍ ነው። ምክንያቱም ከኬሚካል ነፃና ራሳችን የምንሰራው ነገር ስለሆነ ለሰውነታችን ሳይድ ኢፌክት የለውም። ስለዚህ ነገር ብትጠቀሙት በጣም አሪፍ ነው። ሆምሜድ የሆነ ነገር ብታዘወትሩ አሪፍ ነው። የሽንኩርታችን ውሃ እንዲወጣልን በማጥለያ ወይም በጨርቅ ማጥለል ትችላላችሁ። እንደዚህ አድርገን አንድ 6 ድሮፕ ካረግን ይበቃናል። ማለት ዱቄቱ ራስ እስከሚልልን ድረስ የሽንኩርቱን ውሃ ጠብ ጠብ እያደረግን እናወጣዋለን። እንደዚህ አድርገን የሽንኩርታችንን ውሃ ካወጣን በኋላ ከ4 እስከ 5 የሻይ ማንኪያ የወይራ ዘይት እናደርጋለን። የጣሳው ብቻ ሳይሆን የጠርሙሱን የወይራ ዘይት ካላችሁ መሆን ይችላል። እነዚህ ዱቄታችንን ራስ እስከሚል ድረስ የወይራ ዘይት እናደርግና በደንብ አድርገን ሚክስ እናደርገዋለን። እንደምታዩት በጣም የሚያምር ልስልስ ያለና ቡኒ ከለር የሆነ ውህድ ነው የሰጠኝ። ሲታይ በጣም ነው የሚያምረው። ማስካራ አይነት ውህድ ነው የሚመስለው። በደንብ አድርጋችሁ የወይራ ዘይቱንና ዱቄቱን በደንብ ታዋህዱታላችሁ ማለት ነው፣ እንዳይደርቅባችሁ። ከዛ ንጹህ የሆነ የማስካራ ብሩሽ ተጠቅማችሁ ውህዱን አፕላይ ማድረግ ነው። ውህዱን አይናችሁ ላይ አፕላይ ስታደርጉ እንዳያቃጥላችሁ ተጠንቀቁ። ኩልና ከዚህ በፊት ማስካራ አድርጋችሁ ከሆነ እሱን ታጥባችሁ ብትቀቡት አሪፍ ነው። አይብሮአችሁን ደግሞ በጥጥ አድርጋችሁ መቀባት ትችላላችሁ ማለት ነው። እንደዚህ በምታዩ መልኩ ልክ እንደ ማስካራ ነው አፕላይ የሚደረገው። በጣም ቀላል ነው። እንደ ማስካራ አፕላይ አድርጋችሁ ማታ ተቀብታችሁ ጠዋት መታጠብ ነው። አይላሻችሁን አይናችሁ ውስጥ እንዳይገባና እንዳያቃጥላችሁ ተጠንቅቃችሁ ልክ እንደ ማስካራ አፕላይ ማድረግ ነው። እንደምታዩኝ አይላሽን ብቻ ነው እየተቀባው ያለሁት ማለት ነው። አይብሮአችሁን ስትጠቀሙ አይብሮ ኩል ከተጠቀማችሁ እሱን አስለቅቃችሁ ብትቀቡት በጣም ተመራጭ ነው።
ከዛ ይሄን የተቀባችሁበትን የማስካራ ብሩሽ አጥባችሁ አድርቃችሁ ማስቀመጥ እና ውህዱን ደግሞ ክዳን ባለው ሳህን አስቀምጡት። ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ባይ። ሰላም